ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? ዛሬም በአዳዲስ እግር ኳስ መረጃዎች ዳግም ተገናኝተናል። እንደተለመደው ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ቶተንሃሞች ስፔናዊውን የፖርቶ አጥቂ ሳሙ አጊሆን እየተከታተሉት ነው። ነገር ግን ከአርሰናል፣ ኒውካስልና ኖቲንግሃም ፎረስት ስፔናዊን አጥቂ ለማግኘት ፉክክር ይገጥማቸዋል ተብሏል። የ21 ዓመት ተጫዋች በዚህ ውድድር ዘመን ለፖርቶ በ10 ጨዋታዎች 8 ጎሎችን ያስቆጠረው ወጣቱ አጥቂ 87 ሚሊዮን ፓውንድ የውል ማፍረሻ አለው ሲል ከአውት ኦፍ ሳይድ ዘግቦታል። በተጨማሪ የቶተንሃም ሆትስፐርስ አለቃ ቶማስ ፍራንክ በዶሚኒክ ሶላንኬ አልተደነቁም። በጦር ሊሸጡ ይችላሉ። ቶማስ ፍራንክ 60 ሚሊዮን ፓውንድ የወጣበት የመሃል አጥቂ ላይ ብዙ ፍላጎት እንደሌሉ ታውቋል። በሀሳብ ደረጃ ስፐርስ የጥር የዝውውር መስኮት ሲከፈት አዲስ አጥቂ ለማምጣት ይፈልጋሉ። ነገር ግን ሁልጊዜም ስምምነቶችን ለማድረግ ጥር በጣም አስቸጋሪ ጊዜ ነው ሲል ፉትቦል ኢንሳይደር ዘግቦታል። ማንቸስተር ሲቲ የቀድሞውን የክለቡ ካፒቴን የሆነ የባየር ሙኒክ አለቃ ቪንሰንት ኮምፓኒ በኤትሃድ የፔፕ ጋርዲዮላ ተተኪ አድርጎ ለማምጣት እያሰቡ እንደሆነ ቲም ቶልክ ዘግቦታል። ማንቸስተር ዩናይትድ የብራይተኑን ካርሎስ ባሊባን ከማፈላለግ በላይ ለክሪስታል ፓላሱ አማካይ አዳም ዋርተን ቅድሚያ እንደሚሰጥ ቲም ቶልክ ዘግቦታል። ኒውካስትል፣ ብራይተን፣ ፉልሃም እና ብሬንትፎርድ የ3 ዓመቱን የሚድልስፖሮ እና የእንግሊዝ ከ21 ዓመቶች አማካኝ ተጫዋች ሃይደን ሃትኒ ላይ ፍላጎት አላቸው። እንደ ፖርቶ፣ አትላንታ፣ አይንትራክ ፍራንክፈርት እና ባየር ሌቨርኩሰን እንዲሁም አርቢ ሌብሽክ ያሉ ክለቦችም ተጫዋቹ ላይ ፍላጎት እያሳዩ ነው ሲል ቲቢአር ፉትቦል ዘግቦታል። ቶተንሃም እና ማንቸስተር ሲቲ አስቶን ቪላን ተከላካይ ኤዝሪ ኮንሳን እየተከታተሉ ሲሆን የ8 ዓመት ተጫዋች ባለፉት 12 ወራት በቼልሲ፣ ሊቨርፑል እና ማንቸስተር ዩናይትድ ክትትል የተደረገበት ነበር። እንዲሁም ከእንግሊዝ ውጭ ያሉ የጣሊያን ግዙፍ ክለቦች ኢንተር ሚላንና ናፖሊ እንግሊዝ ተከላካይ እየተመለከቱ እንደሆነ ቲቢአር ፉትቦል ዘግቦታል። ሮማዎች የብራይተኑን አጥቂ ኢቫን ፈርጉሰን የውሰት ውል ለማቋረጥ በቀጣይ ሳምንታት ለመደራደር ይፈልጋሉ ተብሏል። የ21 ዓመቱ ተጫዋች በጥር ወደ እንግሊዝ ሊመለስ ይችላል። አጥቂው በዚህ ውድድር ዘመን ጣሊያኑ ክለብ በ9 ጨዋታዎች ምንም ጎሎችን ማስቆጠር አልቻለም ሲል ጋዜጣ ዴሎ ስፖርት ዘግቦታል። ሊቨርፑል ኒውካስል አንቶኒ ጎርደን የቦርንማውዙን አንቶኒ ሴሜኖን ለመውሰድ እያሰቡ ነው። ሁለቱ ተጫዋቾች በሊቨርፑል የቅጥር ቡድን ከፍተኛ አድናቆት የተቸረችው ሲሆን ሊቨርፑሎች በአጥቂ መስመሩ ላይ ባላቸው ሁለገብነት ደስተኛ ናቸው ሲል ፉትቦል ኢንሳይደር ዘግቦታል። ሶን ሂንግሚን የኤምኤልኤስ የውድድር ዘመን ካለቀ በኋላ የአውሮፓ ክለብን በመቀላቀል የዴቪድ ቤካም መንገድ ሊከተል ይችላል። ይህም በዚህ ዓመት ከሚካሄደው የዓለም ዋንጫ ፊት ከፍተኛ አካል ብቃት እንቅስቃሴ ለመጠበቅ በማሰቡ ነው። ኤሲ ሚላን ከቤካም የቀድሞ ክለቦች አንዱ የሚችል የተጫዋቹ መዳረሻ ሆኖ ብቅ ብሏል። ስምምነቱ ሰውን ለደቡብ ኮሪያ በጣም በጥሩ ሁኔታ ላይ እንዲቆይ ለመርዳት የአጭር ጊዜ ውሰት ሊሆን ይችላል ተብሏል። ማንቸስተር ሲቲ ለአማካዩ ማቴዎ ኮቫች የሚቀርቡ ጥያቄዎችን ለመቀበል ክፍት ናቸው። አስቶን ቪላና ዌስትሃም ዩናይትድ ከፕሪሚየር ሊጉ ፍላጎች መካከል ናቸው። የኤሲ ሚላን ፍላጎት እያሳየ ነው። ኮቫች ከሀገሩ ልጅ ሉካ ሞድሪች ጋር በሳን ሲሮ መገኘት ተስፋ እንዳለውም ከአውት ኦፍ ሳይድ ዘግቦታል። ማንቸስተር ዩናይትድ አሁን ጆ ቤሊንግሃምን ለማዘወር በድጋሚ እያሰቡ ነው። በዘሚረል ላይ የወጡ ዘገባ ነው የሚያሳየው ማንቸስተር ዩናይትድ ጆ ቤሊንግሃምን ለማዘወር እያሰቡ ነው። በጥር የዝውውር መስኮት የቦሩሲያ ዶርትመንድ አማካኝ ተጫዋችን በውሰት ለማስፈረም ሊያስቡበት ይችላሉ የተባለው ቤሊንግሃም ወደ እንግሊዝ መመለስ ወይም በዶርትመንድ አስተላለፉት ቦታ ለማግኘት መታገሉን መቀጠል ይፈልግ እንደሆነ እስካሁን አልታወቀም። በአንፊልድ የሚገኙ የክለቡ ኃላፊዎች በአርኔ ስሎት ስር ባሉ የሊቨርፑል ብቃት ላይ ያለው ስጋት እየጨመረ መጥቷል። ወደ ክለቡ ለመመለስ ክፍት ከሆነው የቀድሞ አሰልጣኝ ጀርገን ክሎፕ ጋር እንደገና ለመገኘት ሊሞክሩ ይችላሉ ተብሏል። በሌላ በኩል ሊቨርፑል አሁናዊ ውጤት መጥፎ ቢሆንም ከባለቤቶቹ በስሎት ላይ ምንም አይነት ጫና የለም ሲል ፉትቦል ኢንሳይደር ዘግቦታል። ሳንቶስ የኔማር ውል በክለቡ ለማራዘም የቴክኒክ ሁኔታዎችን ለመገምገም ተዘጋጅቷል ሲሉ የክለቡ ፕሬዚዳንት ማርሴሎ ቴክሴራ ተናግረዋል። ቡካዮ ሳካ ከአርሰናል ጋር ሪካርዶን አዲስ ውል ለመፈረም የተቃረበ ሲሆን ከ300 ሺህ ፓውንድ በላይ ደሞዝ ማግኘት የክለቡ ከፍተኛ ተከፋይ ተጫዋች ለመሆን ተዘጋጅቷል ሲል ፉትቦል ኢንሳይደር ዘግቦታል። ቼልሲ የቀኝ መስመር ተከላካይ ማሎ ጉስቶን እየተከታተሉ ሲል ካልሲዮ መርካቶ ዘግቧል። ፈረንሳይ ኢንተርናሽናል በጁቬንቱስ ከአትሌቲኮ ማድሪድ ናሆኤል ሞላኒ ጋር ሊወደድ የሚችል አማራጭ እንደሆነም ተመልክቷል። አንድሬ ኦናና ሲናገር እኔ ፈጽሞ በቀላይ ተሸናፊ ሰው አይደለሁ። አንድ ጨዋታ ባደረኩ ቁጥር ብዙ ነገር አሸንፋለሁ ወይም አዲስ ነገር እማራለሁ ብሏል። ማሊክ ፎፋና በጉዳት ምክንያት ለብዙ ወራት ከሜዳ እንደሌለ ተረጋግጧል። ቤልጅየም አጥቂ በዚህ ሰዓት ለፈረንሳይ ኦሎምፒክ ሊዮን እየተጫወተ የሚገኘው ማሊክ ፎፋና በትላንትናው በቀኝ ቁርጭምጭሚ ላይ በደረሰበት ጉዳት ለብዙ ወራት ከሜዳ እንደሚርቅ ይጠበቃል ተብሏል። የቀድሞ ጊዜ ተጫዋች ጄሚ ካራጋር ጋብሪኤል ማጋሌስ ለአርሰናል ወሳኝ ተጫዋች መሆኑን ተናግሯል። ጄሚ ካራጋር በንግግሩ ጋብሪኤል ማጋሌስ በፕሪሚየር ሊጉ ለቡድኑ በጣም ወሳኝ ተጫዋች ነው ሲል ተናግሯል። አክሎም ምናልባት ጋብሪኤል ለቡድኑ ተጽዕኖ በመፍጠር ከኤርሊንግ ሃላንድን በላይ ነው ሲል ተደምጧል። ከሃቨርትስ የጂም ልምምድ ጀምሯል። ጀርመን የአርሰናል የፊት ተጫዋች ከሃቨርትስ የጂም ልምምድ መጀመሩ ተገልጿል። በጉልበት ጉዳት ሚኬል ወራት ከሜዳ የራቀው ከሃቨርትስ የጂም ልምምድ መስራቱ ታውቋል። አሰልጣኝ ሚኬል አርቴታ ከሰሞኑ ከሃቨርትስ በጥሩ መሻሻል ላይ መሆኑን መግለጻቸው ይታወሳል። ቪኒሲየስ ጁኒየር በዣቪ አሎንሶ ላይ የነበረው እምነት አጥቷል ተብሏል። ይህ ሁኔታ በዚህ መልኩ የሚቀጥል ከሆነ በሪያል ማድሪድ ቤት ውስጥ ሁለቱም አንድ ላይ የመራቸው ነገር አስቸጋሪ ይሆናል ተብሏል።
ማንቸስተር ዩናይትድ የ18 ዓመቱን የሳልዝበርግ ዊንገር ከሪም አልጃቦጊቪችን ሁኔታ በቅርብ የተከታተለ ነው። ቼልሲና ፖርቶን በተመሳይ ሌሎች የተጫዋቹ ፈላጊዎች እንደሆነ ስካይ ስፖርት ጀርመን ዘግቦታል። የቱርክ እግር ኳስ ፌዴሬሽን በቱርክ ሊግ ከሚገኙ 571 ዳኞች መካከል 371 ያለው የቤቲንግ አካውንት እንዳላቸው ደርሼበታለሁ ሲል ይፋ አድርጓል። 371 የቱርክ አንደኛ ሁለተኛ ሊግ ዳኞች የቤቲንግ አካውንት አላቸው። ከዚያም ውስጥ 152 ዳኞች እስካሁን ድረስ ቤቲንግ ይቆምራሉ። ለዛም መረጃ አጣርተን ሲነገር ሲሆን ከነዚህ 7 ትልልቅ በዋናው ሊግ የሚገኙ ዳኞች በዚህ ጉዳይ ላይ እንደሚገኙ የሊጉ አስተዳዳሪ ገልጿል። ከ571 ዳኞች ውስጥ አንደኛው ዳኛ 18,000 ቲኬቶችን ለረጅም ጊዜ ላይ ብቻው ማስያዙን ገልጿል። የቱርክ እግር ኳስ ፌዴሬሽን በሁሉም ዳኞች ላይ እርምጃ እንደሚወስድ አሳውቀዋል። ውድ ቤተሰቦች ለዛሬ የነበረን ቆይታ በዚህ ያበቃ። መልካም ምሽት።